እንድስናረግ ቀዳዳ እንደሌለው ምንም ነገር እንደሌለው ማወቅ እንችላለን ማለት ነው። ፊክስ ባግ የሚባል ማዳበሪያ ነው። አገልግሎት የበቆሎ ምርት በነቀዝ እንዳይበላ በአግባቡ ፓክ ተደርጎ እንዲቀመጥ ታስቦ የመጣ ነው ማለት ነው። የተበላሸ ፓርት አለው የለም ወይ የሚለውን ለማረጋገጥ በንፋስ ውስጥ እንዲሞላ እናረጋለን። ንፋሱን እንዲከመላም በኋላ እንዲይዘን እንድስናረግ ቀዳዳ እንደሌለው ምንም ነገር እንደሌለው ማወቅ እንችላለን ማለት ነው። ሁሉ ቦታ ጋር ንፋስ መውጣቱን ቼክ እናረጋለን። ምክንያቱም ማዳበሪያ ውስጥ ንፋስ ካለ እዚህ ውስጥ ያለውን ነቀዝ መግደልም አይችልም። ሌሎች ባዕድ የሆኑ ነገሮች የገቡትንም መግደል ስለማይችል ሲታስሩ የመጀመሪያው እንደዚህ አይታችሁ እኩል መሆኑን ካረጋገጣችሁ በኋላ ከተረጋገጠ በኋላ ይሄኛውን ማሰር እንደገና ሁለተኛውንም እንደዚህ ያ ማለት ነቀዙ እንዳይገባ እንዳይጎዳው ለመከላከል ባለቤቴም አለ ልጆቼም አሉ አብረን የተጋገዝን ነው የእርሻውን ስራ የምንሰራው 10 ልጆች አሉ አንዳንዴ በቂ ምርት እናገኛለን አንዳንዴ ደግሞ በቂ ምርት ሳናገኝ ቀርተን ቤተሰብ መመገብ የምንቸገርበት ሁኔታ ጭምር ነበር ከዚህ ቀደም በጣም ጥሩ ነው የተሰጠን ዘርም በጣም ቆንጆ ዘር ነው የአረም ማጥፊያ ኬሚካልም ተጠቅመናል እሱም አረም ምርቱን እንዳያጠቃ ትልቅ ሚና ተጫውቷል አሁንም ጥሩ ምርት ሰብስበናል እኔ አሁን በግሌ እስከ ወደ 10 ኩንታል የሚጠጋ ምርት መሰብሰብ ችያለሁ ከትንሽ ማሳ ከ0.5 ነው ያመረትነው ከ0.5 ማሳ ይሄን ያህል ኩንታል ምርት አግኝተን አናቅምና ከዛ ያንን ያህል ምርት አግኝቻለሁ ግን በጣም ቻሌንጅ የነበረው ነገር ይሄ አካባቢ ፀሐይ ያለበት አካባቢ እንደመሆኑ ሞቃታማ እንደመሆኑ የዝናብ እጥረት መኖሩ በቆሎ ከዚህ በላይ ምርት መሰብሰብ እንችል ነበር አብዛኛው በቆሎ በፀሐይ ተጎድቶ ምርት ያልሰጠበት ሁኔታ ተፈጥሯል ያም ሆኖ ግን ከበፊቱ ጋር ሲነጻጸር ይሄ በጣም ቆንጆ ነው እና አሁን ይሄ የተሰበሰበውን ኩንታል ገበያ ወጥተን መሸጥ እንፈልጋለን ገበያ ወጥቼ ሸጬ ባገኘሁት ገንዘብ ፍየልም ሊሆን ይችላል ከብቶችም ሊሆኑ ይችላሉ እሱን ለመግዛት ሐሳብ አለኝ كما